ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የ80 አሐዱ ዩቲዩብ ቻናል ተከታታዮች እንዴት ሰነበታችሁ? እንዴት ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ 80 አሐዱ ዩቲዩብ ቻናል ነው። እኔ ደግሞ መላኩ ሰረበ እባላለሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለሁለተኛ ጊዜ በዚህ ዩቲዩብ ቻናል ተገናኝተናል። ይህን ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። የዩቲዩብ ቻናሉ ኦርቶዶክሳዊ ስርዓትና ቀኖና ጠብቆ ወደ እናንተ የአባቶቻችን የሐዋርያት ትምህርቶችን ይዞ የሚቀርብ ነው። ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ዛሬ ቪዲዮዎቻችን እናልፋለን። ለዛሬ ያስተምሩናል፣ ይመክሩናል ያልኳችሁን ቪዲዮ ወደ እናንተ ይዤ ቀርብ ያለው እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ወደ ቪዲዮዎቻችን እንለፍ። እንግዲህ ዘመኑ ደርሷል። ጌታ የሚመጣበት ዘመን ምልክቱ ይሄ ነው ተብሏል። ከተነገረው ምልክት ያልተደረገ ነገር የለም። ታዲያ ዘመኑ ከደረሰ ምን እናድርግ ካለ የዚያን ጊዜ በሉ በይሁዳ ያሉ ወደ ተራሮች ምን ይበሉ? መጨረሻው ቃል ጠፋችሁ? ይሸሻሉ በሉ እንጂ። በጣም ጥሩ። ይሁዳ ማለት ታማኝ ማለት ነው። አይሁድ ማለት ታማኞች ማለት ነው። አሁን ዛሬ አይሁድ እነማን ናቸው ከተባለች ክርስቲያኖች ነን። አይሁድ የነሱ አይሁድ ጌታን ሲክዱ ቀርቶባቸዋል። አሁን እኛ አይሁድ ነን። አይሁድ ማለት አማኝ ማለት ነው። ቃሉ ሲተረጎም አማኞች ማለት ነው። በይሁዳ ያሉ ማለት በሃይማኖት ያሉ ማለት ነው። በዚህ ወቅት አሁን ሁሉም ምልክት የደረሰበት ወቅት ነው። አሁን በዚህ ወቅት ያለን ክርስቲያኖች ምን እናድርግ ብለን የምንጠይቀው መፍትሄ ሲነግረን ጌታ ወደ ተራሮች ሽሹ። ተራራ ምንድን ነው? ወደ ተራራ መሸሽ ምንድን ነው? ተራራ ረድኤተ እግዚአብሔር። እስኪ በሉ ወደ ተራራ ሽሹ። የዚያ ጊዜ ማለት ወደ ረድኤተ እግዚአብሔር ተጠጉ። ብቸኛው መፍትሄ በእንደዚህ ያለ ዘመን እግዚአብሔር ነው። ከእግዚአብሔር ተጠጉ። በምንድን ነው የምንጠጋ? በመጸለይ። ሁልጊዜ አዘውትሮ እግዚአብሔርን አስፈቅዳችሁ ውጡ። ማለዳ ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ ሳትጸልዩ አትብሉ። የገዛችሁትን ዕቃ ሳትጸልዩ አትጠቀሙበት። እንግዳ ሰው እንኳን ወደ ቤታችሁ ቢመጣ ሳታማትቡ አትሳሳሙ። አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ። ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን ተጠጉት። ከቤቱ አትውጡ። ቤተ እግዚአብሔር ሳንመጣ መዋል የለብንም በፍጹም። ከቤተ ክርስቲያን የሚያስወጣ ሰይጣን ሊገለን ያሰበ ሰይጣን ነው። ስለዚህ ቤተ ክርስቲያን ሳትገቡ ከኋላችሁ ሊያጠፋችሁ አስቧል ማለት ነው። ረድኤተ እግዚአብሔርን ጥግ ማድረግ፣ ከሱ መጠጋት። በምን እንጠጋ? በንስሐ እንጠጋ። በምን እንጠጋ? ቤተ ክርስቲያን በመምጣት። በምን እንጠጋ? በጸሎት። በምን እንጠጋ? በቁርባን። በምን እንጠጋ? ንጹሕ በመሆን። እግዚአብሔር ንጹሕ ነገር ይወዳልና ንጹሕ ነገር ወዳለበት ስለሚመጣ ክፋታችን ስናቆም እግዚአብሔር ወደ እኛ ይጠጋል። እግዚአብሔር ከእኛ ጋር ሲሆን ደግሞ ዓለም እናሸንፈዋለን። ወደ ተራራ። ሁለት ተራራ እየጠቀለልኩ ነው፣ አጭር ደቂቃ ነው የሚቀረኝ። ተራራ ድንግል ማርያም በሉ። ተራራይቱ ማናት? ወደ እመቤታችን መሸሽ ነው። ወደ ተራራ መሸሽ ማለት ወደ ድንግል ማርያም መሸሽ ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከእመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከእሷ ለምንድን ነው ወደ እሷ የምንጠጋው? በእሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከእሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረጸ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረድኤቷ ተማመኑባት። አምላክ አድርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ። ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ
ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉየይ ውስተ ብሔረ ግብፅ፣ እናቱንና ልጁን ይዘ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ይዘ ምን በል? የትም ቦታ ስንወጣ ማንንና ማንን ይዛችሁ ሂዱ አለ? እናቱንና ልጁን። ድንግል ማርያምን እናት ክርስቶስን አምላክ ብሎ የያዘ ሰው አይጎዳም። ሶስተኛይቱ ቤተ ክርስቲያን ናት። ቤተ ክርስቲያን በሉ እስቲ በሉ እንጂ። ቤተ ክርስቲያን ላይ መጠጋት ተመልከቱ። ቤተ ክርስቲያን ላይ የተጠጋ ሰው የክርስቶስ ተራራ ናት። በዚህ ነቢያት አሉ፣ በዚህ ሐዋርያት አሉ፣ በዚህ ሰማዕታት አሉ፣ በዚህ ደናግላል። ቃልት ያስተማልን ለአባታችን ለመምህራችን በጣም የምንወዳቸው የምናከብራቸው እንዲሁም የምንሳሳላቸው አባታችን ናቸው። ሊቀ ሊቃውንት አባ ገብረ ኪዳን ግርማ ቃልት ያሰማልን። ድንቅ የሆነ ትምህርት አስተምረውናል፣ መክረውናል። እንግዲህ አሁኑ በዚህ ጊዜ ባለነው ጊዜ በምናየው ወቅት ያው ማድረግ ያለብን ነገር ነው የነገሩን የመከሩን ማለት ነው። ያው በዚህኛው በከፋው ዘመን ማድረግ ያለብን ነገሮች መክረውናል። እግዚአብሔር ይስጥልን፣ ቃልት ያሰማልን። በድጋሚ ወደ ቀጣይ ቪዲዮ እንለፍ። ሰማይና ከምድር ይልቅ የሚሰፋ ጥልቀቱም ከባህርና ከውቅያኖስ ይልቅ የሚጠልቅ ቢወርዱት ጥልቀቱ የማይመረመር ቢወጡ እንደ ንስር ምጥቀቱ የማይደረስበት አምላክ እንደሆነ ይታወቃል። ስለዚህ የእግዚአብሔር ቀኝና ግራ በወዴት በኩል ነው ያሉ እንደሆነ የእግዚአብሔርስ ቀኝና ግራ የለውም። ምን የለውም? ለእግዚአብሔር ምን የለውም? ቀኝና ግራ የለውም። ታዲያ ምን ማለት ነው? በቀኜ ትቆማላችሁ፣ በቀኜ ትቀመጣላችሁ፣ በግራ ይሆናሉ፣ በቀኝ ይቆማሉ ሲባል ምን ማለት ነው ከተባለ እግዚአብሔር ቀኝና ግራ ስላለው ሳይሆን ቀኝ የተባለ ክብር ነው፣ ግራ የተባለ ደግሞ ውርደት ነው። ወይም በሌላ ቋንቋ ቀኝ የተባለች መንግስተ ሰማያት ናት፣ ግራ የተባለ ደግሞ ገሃነመ እሳት ነው። የእግዚአብሔር ምሕረቱ ቀኝ ነው፣ የእግዚአብሔር ፍርዱ ደግሞ ግራ ነው። አሁን በቀኝና በግራ ጻድቃንና ኃጥአንን ያቆማል ሲባል ጻድቃንን በየት በኩል? በቀኝ። ኃጥአንን በየት በኩል? በግራ ያቆማቸዋል ሲባል ምን ማለት ነው ካላችሁኝ፣ ኃጥአንን ርደተ ገሃነምን ይፈርድባቸዋል፣ ጻድቃንን በውያ ገነት በውያ መንግስተ ሰማያትን ይሰጣቸዋል። ለጻድቃን ርስቱን ያወርሳቸዋል፣ መንግስቱን ያካፍላቸዋል። ጻድቃን አብረውት ይነግሳሉ። በጨረቃ ዙሪያ ከዋክብት ከበው እንደሚታዩት ሁሉ በእግዚአብሔር ዙሪያ ሁላችንም ከበን እንታያለን። በዚህ ምድር ላይ በሁለት ወንበዴ መካከል መሰቀልን ያላፈረው ክርስቶስ በሰማይም በእኛ መካከል መታየትን አያፍርም። በቀኝም በግራም እኛ እንሆናለን ማለት ነው። ከበነው እንታያለን። ቀኙም ግራውም ለሱ ክብር ነው። ሆኖም ግን ጻድቃንን በቀኝ የተባለው ያከብራቸዋል፣ በክብር ያቆማቸዋል ማለት ነው። ኃጥአንን እስከተባለ በውርደት በፍርድ ይተዋቸዋል ማለት ነው። ግራ የተባለው እሱ። እዚህም ላይ ዳዊት በቀኝ ተቀመጥ አለው ብሎ ሲናገር እግዚአብሔር ቀኝና ግራ ኖሮት ልጁ ክርስቶስን በቀኙ የሚያስቀምጠው ሆኖ አይደለም። ዙፋን ተዘርግቶለት ንጉሳዊ በሆነ ቅርጽ ብትስሉት የዚህ ዓለም ነገስታት ለወዳጆቻቸው በቀኝ በኩል በጣም ላከበሯቸው ሰዎች በቀኛቸው፣ አብዛኛውን ጊዜ ለንግስታቶች ለሚስቶቻቸው በቀኛቸው በኩል ዙፋን ያዘረጋሉ። እግዚአብሔር ለሚወደው ልጁ በባህሪ ለሚወልደው በግብር ለሚተካከለው አንድ ልጁ አካል ዘእም አካል ባህሪ ዘእም ባህሪ ለተገኘው ተቀዳሚም ተከታይም ለሌለው ሁልጊዜ በኩር ሆኖ ለሚኖረው ብኩርናውን ለማይነጠቀው አንድ ልጁ ለኢየሱስ ክርስቶስ ስለሚወደው በቀኝ በኩል ዙፋን ዘርግቶለት ያስቀምጠዋል ማለት አይደለም። በክብር ያስተካክሏል። ከሱ በስጋ ምክንያት የተዋረደ ቢሆንም አይሁድ እስኪደበድቡት ድረስ ምራቃቸውን እስኪተፉበት ድረስ መናቅ ቢያጋጥመው ሞት ሳይቀር የደረሰበት ቢሆንም ውርደቱን ተውት፣ ስድቡን ተውት፣
ምራቁንም ተውት። ምራቅ መተፋት እኮ ምንም አይደለም፣ ከመሞት በታች አይደለም። ሰውን ምራቅ ቢተፉበት ምናልባት ይቆጨው ይነደው ካልሆነ በስተቀር ይገለዋል? አይገለው። ሰውን ቢሰድቡትስ ደዌው ነው? አይገለው። የሚገለው ድብደባው ነው አይደል? ግርፋቱ ነው አይደል? ለሞት የሚያበቃ ሌላ ፍርድ ተፈርዶበታል በክርስቶስ። ከመተፋቱ በላይ ከመነቀፉ ከመዋረዱ በላይ ሞትን ሳይቀር ተከፍሏል። ኢየሱስ ክርስቶስ ቀምሷል። በዚህ ምክንያት ከባህሪ አባቱ ከአብ ያነሰ የሚመስላቸው ሰዎች ቢኖሩ እንዳላነሰ ለማረጋገጥ በቀኝ ተቀመጣለሁ ይላል። በክብር እኩል መሆናቸውን ለማሳየት ነው። በክብር እኩል ያውም ጠላቶች የእግር መረገጫ እስኪሆኑ ድረስ ጠላቶች የተባሉ አይሁድ ናቸው። ወንጌልን የተቃወሟት የእግዚአብሔር ጠላቶች እነማን እንደሆኑ ታውቃላችሁ? የእግዚአብሔር ጠላቶች ትምህርቱን የሚቃወሟት ናቸው። የእግዚአብሔር ጠላቶች እነሱ ናቸው። የእኛን ጠላቶች ዘርዝሮ ጠላት ምን አይነት ሰው ነው ብትባሉ ምን ልትሉ ትችላላችሁ? ሚስቴን የቀማኝ፣ ድንበሬን የገፋኝ፣ ስሜን ያጠፋኝ ልትሉ ትችላላችሁ አይደል? እግዚአብሔር የሚጠፋ ስም ኖሮት ልናጠፋው አንችልም። እግዚአብሔር የሚቀማ መንግስት ኖሮት የሚገፋ ድንበር ኖሮት ልትገፉበት አትችሉም። ቃለ ሕይወት ያሰማልን ለመምራችን ለአባታችን ለሊቀ ሊቃውንት ስምዐኮነ መላክ ድንቅ የሆነ ትምህርት ነው። ቀኝ እና ግራ የለውም ብለው አስተምረውናል። ያው ቃለ ሕይወት ያሰማልን፣ እናመሰግናለን አባታችን። በመጽሐፍ ቅዱስም ለአባታችን ለቅዱስ ሙሴ በአማርኛውና በግዕዝ ያለው እንደው ክፍተት ያሳያል። የአማርኛው መጽሐፍ ቅዱስ በግዕዝ ካልታገዘ ይላሉ አባቶቻችን። ለዚህም እንደሚለው የአማርኛ መጽሐፍ ቅዱስ ለቅዱስ ሙሴ ለአባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰነጠቀ ዓለት ላይ ሆኖ ጀርባውን አሳየው የሚል የመጽሐፍ ቅዱስ ክፍል አለ እና አባቶቻችን የግዕዙን መጽሐፍ ቅዱስ ድህር ነው የሚለው እንጂ ጀርባን አያሳይ ድህረ ነው የሚለው ይላሉ። የግዕዙን መጽሐፍ ቅዱስ ጠቅሰው ሲነግሩን ማለት ነው። ድህረ ማለት የግዕዝ ቃል ነው። ድህረ ማለት የዘመን ጉዳይ እንጂ ይላሉ አባቶቻችን የጀርባና የፊት አይደለም። ለዚህም እንዲሉበት ምክንያት የሆናቸው አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ በማይለ ስጋዊው ስጋ ለብሶ በኪደተ እግር በምድር እየተመላለሰ ብናየው እግዚአብሔር ግን በመለኮቱ አይታይም። ኋላና ጀርባ ጀርባም ፊትም የለውም፣ ግራም የለውም፣ ቀኝም የለውም ብለው አመስጥረው ይነግሩናል። ነገር ግን ድህረ የሚለውን ቃል ደግሞ ተርጉሞ አባቶቻችን እንደሚነግሩን የዘመን ጉዳይ ነው ብለው ተርጉመውታል ማለት ነው። በደብረ ታቦር ተገልጾ ታይቷቸው ነበርና ለሙሴን ከሙታን ለኤልያስ ደግሞ ከብሔረ ሕያዋንና ሶስቱ ቅዱሳን ወንጌላውያን ደግሞ አብረውት የወጡ እነሱን ተገልጦላቸው ነበር በባህሪ መለኮቱ ብለው አመስጥረው ይህን ያስተምሩናል ማለት ነው። ቃለ ሕይወት ያሰማልን ለአባታችን። ወደ ቀጣይ ቪዲዮ ስናልፍ ዛሬ 22 ነው። 22 ደግሞ ቅዱስ ኡራኤል ነው። ሊቀ መላእክት ቅዱስ ኡራኤል ነው። እስቲ ስለሱ አጠር ያለ ቪዲዮ አለ፣ እሱን እንመልከት። ምናልባት ይህን ቪዲዮ ነገ ልለቅላችሁ ይችላለሁና ያው ዛሬ በ22 እንደተቀረጸ እሳቤ እንድታደርጉበት ለማለት ነው። ወደ ቪዲዮ። ኡራኤል በመብረቅና በነጎድጓድ ላይ ብቻ አይደለም የተሾመው፣ በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ የእነዚህን ብርሃናት እንዲገልጥ እግዚአብሔር ሾመው ይላል መጽሐፈ ሄኖክ ምዕራፍ 28 ላይ ስታነቡት። ለአባታችን ሄኖክ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ምስጢር የገለጠለት ማን ነው? አረ ድምጻችሁ አይሰማም። ማን ነው? ኡራኤል አባታችን ነው። ኡራኤል ጠባቂያችን ነው። በጣም ይገርማል። ኡራኤል ፀሐይን፣ ጨረቃን፣ ከዋክብትን እንዲገልጥ እግዚአብሔር ስልጣን ሰጥቶታል። ፀሐይ ስትሉ በጣም ብዙ ምስጢር በውስጡ አለ። ዳዊት አባታችን ወውስተ ፀሐይ ሲመጽላሎቶ ጥላውን አለ በፀሐይ ላይ ያኖረ፣ ምልክቱን በፀሐይ ላይ ያኖረ፣ መሪው ደግሞ ኡራኤል እንዲሆን አደረገ። ክብር ለዚህ መልአክ ይሁንና። አዎ
ፀሐይ ከምትገምቷት በላይ በጣም 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 ትልቅ አካል ናት። ከምድራችን ቃለ ሕይወት ያሰማልን ለመምህራችን ለመጋቢ ሐዲስ ሮዳስ ታደሰ ዶክተር ቃለ ሕይወት ያሰማልን። ስለ ቅዱስ ዑራኤል ያስተማሩት ትምህርት ነው። ከሱ በረከት ረድኤት ቅዱስ እግዚአብሔር ያሳትፈን። አሜን። ወደ ቀጣይ ቪዲዮ እንለፍ። ቅዳሜና እሁድ ለምን አንጾምም? አህዛቦች ለምን ቅዳሜና እሁድ አትጾሙም? ለምን ምግብ ትበላላችሁ? ብለው ጠየቁኝ። እኔም በማውቀው ልክ መለስኩላቸው። ግን ደግሞ ሊቀበሉኝ አልቻሉም ይላል ጥያቄው። እግዚአብሔር ይስጥልኝ። ይህን መልእክት ለሁሉም ሰው ሼር፣ ኮፒ ሊንክ እያደረጋችሁ አድርሱልኝ። የሊቀ ነቢያት የቅዱስ ሙሴን ፊልም ማየት ለምትፈልጉ ብዙ ሰዎች ጥያቄ ይጠይቃሉ። ፕሮፋይል ስር ባለው የቴሌግራም ሊንክ እየገባችሁ ይሁ እዛ አስቀምጬላችኋለሁ ማለት ነው። ወደ ጥያቄው ስንመጣ እኛ ክርስቲያኖች በጾም ወራት በማንኛውም ጊዜ ቅዳሜና እሁድ አንጾምም። ቅዳሜ ከዓመት አንዴ ነገ ትንሣኤ ሊሆን እንደ ዛሬ እንጾማታለን፣ ከዓመት አንዴ ማለት ነው። ከዛ ውጭ ግን አንጾም። ለምን ስንል ቅዳሜ እግዚአብሔር አምላክ ሰማይና ምድር ሰራዊቶቻቸውን ሁሉ ፈጥሮ ቅዳሜን ለተቅዳሜን ሰንበትን ማለት ቀዳሚ ሰንበትን ማለት ነው ባርኳታል፣ ቀድሷታል። በዛችም ቀን ፍጥረት አልፈጠረም፣ እነሆም አርፎባታል። የሰው ልጆች እናንተም ከስራቸው ሁሉ እረፉ ሲል ማለት ነው። እሁድ ደግሞ ጌታችን ኢየሱስ ክርስቶስ ብርሃነ ትንሣኤውን ለዓለም የገለጠበት፣ እኛ የሰው ልጆች ሙተን እንደማንቀር ያረጋገጠበት፣ ደስታችንን ያየንበት፣ የትንሣኤያችንን በኩር ያየንበት ስለሆነ በዕለተ ሰንበት ማለትም ሰንበተ ክርስቲያን እሁድ አንጾምም ማለት ነው። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 እስከ 3 እንዲህ ተብሎ ተጽፏል። ሰማይና ምድር ሰራዊቶቻቸውን ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ፣ እግዚአብሔርም ሰባተኛውን ቀን ባረከው ይላል። አረፈ የሚለውን ቃል በሌላ ቃል እንዳተረጉሙትኝ፣ ምክንያቱም አሕዛብ ወገኖቻችን በሌላ እየቆለመሙ ስለሚጠቀሙት ማለት ነው። እናንተ የሰው ልጆች እረፉባት ለማለት ነው እንጂ እግዚአብሔር ድካም ኑሮበት አይደለም ማለት ነው። እነሆ የእረፍት ቀን ስለሆነች ነው ማለት ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ እንዲህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ፣ ተግባርህንም ሁሉ አድርግ፣ ሰባተኛውን ቀን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በ6 ሰማይና ምድር ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏለን። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል፣ ቀድሶታል ይላል። ስለዚህ ሰንበት ምንም አይነት ስራ አይሰራበትም ከመንፈሳዊ አገልግሎት ውጭ ማለት ነው። ጾምም በዚህ ቀን አይጾምም ማለት። ሁለተኛ ሰንበተ ክርስቲያን እሁድ ነው። እሁድንስ ለምን አንጾምም ስንል ኢየሱስ ክርስቶስ ብርሃነ ትንሣኤውን ለዓለም የገለጠበት ቀን፣ ሁለተኛ የሰው ልጆች ትንሣኤ ሙተን እንደማንቀር ትንሣኤና ሕይወት እኔ ነኝ ብሎ የተናገረውን ቃል በተግባር የፈጸመበት ቀን ነው። እንዲሁም የፍርድ ቀን ምሳሌ ነው እሁድ ማለት። ራእየ ዮሐንስ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ይላል ባለ ራእዩ ቅዱስ ዮሐንስ ማለት። ዕለተ እሁድ ትንሣኤያችንን ያረጋገጥንበት፣ የትንሣኤያችንን በኩር ያየንበት፣ ሙተን እንደማንቀር ያረጋገጥንበት፣ ዘላለማዊ ሕይወት እንዳለን ያወቅንበት ዕለት ነው ማለት። ስለዚህ ዕለተ እሁድ ማንጾምበት ምክንያት በዚህ ነው ማለት ነው። ሁለተኛ ዕለተ እሁድ ኢየሱስ ክርስቶስ ለፍርድ የሚመጣባት ቀን ዕለተ እሁድ ናት ማለት ነው። ፍርድ የሚሰጠው በዕለተ እሁድ ነው። ሁሉም ሰው እንደ ስራው የሚያገኝበት፣ ለሁሉም ሰው እንደ ስራው ዋጋውን ለመስጠት የሚመጣበት ቀን ስለሆነ እሁድ አንጾምም ማለት ነው። ራእየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እንዲህ ተብሎ ተጽፏል፣ እነሆ በቶሎ እመጣለሁ፣ እያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። ስለዚህ የፍርድ ቀን ምሳሌ ስለሆነ አንጾምም ማለት ነው። ሌላኛውና ሶስተኛው ቅዳሜና እሁድ የገነት መንግስተ ሰማያት ምሳሌ ናቸው። በገነት መንግስተ ሰማያት ድካም የለም፣ መራብ መጠማት የለም። መራብ መጠማት የለም ስል በዛ ምግብና መጠጥ አለ እያልኩ አይደለም። ምግብና መጠጣችን እኛ በዛ እግዚአብሔርን ማመስገን፣ እንደ ቅዱሳን መላእክት የቅዱሳን መላእክት ምግብና መጠጣቸው መዘመርና እግዚአብሔርን ማመስገን ነው። እኛም በዛ እና ማመስገን ለእግዚአብሔር መዘመርና ለእግዚአብሔር መስገድ። እነሆ 1000 ዘመን አልፎ ለዘላለም ለማይገደብና ለማይቆጠሩ ዘመናት ከእግዚአብሔር ጋር የምንነግስበት ምሳሌ ናቸው ሁለቱ ማለት ነው። ስለዚህ በእነዚህ ቀናት አንጾምም ማለት ነው። ምክንያቱም ጾም ስራ ነው። እግዚአብሔርን ማምለክ ስራ ነው፣ እነሆ ስራ ነው። ስለዚህ ጾም ደግሞ ስራ ነው። መድከም ካለ መራብ መጠማት ካለ እነዚህ ስራ ናቸው ማለት ነው። ስለዚህ ቅዳሜና እሁድ በእነዚህ ምክንያት አንጾማቸውም ማለት ነው። እግዚአብሔር ይስጥልኝ። የተረፈውን ከአባቶች እየሄዳችሁ ተማሩ እና ደግሞ ሁልጊዜ ፖስት የማደርገውን ነገር ስለምታዩልኝ አመሰግናለሁ። አንዳንድ ነገሮች ፖስት ሳደርግ ድምጻቸው አይሰማም እና መፍትሄው ሼር ኮፒ ሊንክ ማድረግ ነው ተብያለሁኝ። ኮፒ ሊንክ እንድታደርጉልኝ። በተረፈ እግዚአብሔር ይስጥልኝ። አሜን። ወንድማችን እግዚአብሔር ይስጥልን፣ እናመሰግናለን። በጣም ድንቅ በሆነ ማብራሪያ ለቅዳሜና እሁድ ለምን አንጾምም የተባለውን
ጥያቄ ተንተርሶ ሰፊ ማብራሪያ ሰጥቶበታል። ቃለ ሕይወት ያሰማልን ወንድማችን። የተለያዩ ማብራሪያዎችን ይሰጣሉ ወንድማችን እና እንደው ብችሉ ፎሎውን ብታደርጉት ጥሩ ነው፣ ደስ ይለናል ማለት ነው። እንግዲህ አሁን መጨመር ምን ይጨመርበታል? በቂም ከበቂም በላይ ስለሆነ ቃለ ሕይወት ያሰማልን ወንድማችን። ወደ ቀጣይ ቪዲዮ እንሂድና እህታችን ደግሞ የእመቤታችን ቅድስት ድንግል ማርያም ያደረገችልኝ ተአምር ብላስ ያደረገችው ተአምርን ትነግረናለች። እስቲ አብረን እንከታተላት። እንቋዎቻችን ዝም ብለን እርያ ስር እየወሰድን መጣል የለብንም። ስለ ድንግል ማርያም ለማውራት መጀመሪያ የድንግል ማርያምን ክብር፣ የድንግል ማርያምን ፍቅር ያደረበት ሰው ጋር መወራት ያለበት። ዝም ብለን ሄደን እንደ መጨቃጨቂያ ርዕስ ባናነሳት እምነት ብለ ስላነሳን ስላመንን ነው ምልጃዋ ለኛ የሚሆን። በቃ እኔ እመቤቴን ጠይቂያት ለእኔ ታደርግልኛለች። ዲያቆን ሄኖክ እንደውም አፍርሳም ትሰራለች፣ አፍርሳም ልትሰራኝ ትችላለች። በቃ ይሄ የኔ እምነት ነው። እንዴት አወቅኩት? ቀምሼው አወቅኩት። በዚሁ አንድ ነገር እንደ ምስክርነት ይቆጠርልኝ። መስክሬ ይጨርሳለሁ። አይኔ እንዲህ ቆረቆረኝ የሆነ ጊዜና እንዲህ ሳሸው እንደ ቡግር አይነት ነገር ከዚህ ውስጥ ወጣ። ከዛ ያለ ነጭ ሆነች፣ ጥቁር ብሌን አለች አይደል? እሱን በሙሉ ሸፈነው። ከዛ ሐኪም ቤት ምናምን ሄድኩኝ፣ ታከምኩ። ከዛ ቫይራል ነው 50-50 ነው። በቃ ሊጠፋ ይችላል። አዝናለሁ እና 5 መድኃኒቶች ሰጥሻለሁ፣ እነዚህን የቀያየርሽ ታደርጊያለሽ። ከዛ መነጽር አዘዘችልኝ ምናምን። በጣም ደንግጫለሁ። ከዛ መድኃኒቱን ጀመርኩት። 2 ቀን ያደረኩት መድኃኒት በጣም ያቃጥላል ከምነግር በላይ። ከዛ ይሄንን ልቀጥል አልችልም። እናቴ ጨንቋታል፣ እህቶቼ በጣም ተጨንቀዋል። ከዛ ኡራኤል ቤተክርስቲያን ለቤቴ ቅርብ ነው፣ ላደኩበት ሰፋሪ ካዛንቺስ። ከዛ አንድ ጓደኛዬ ምን አለች፣ ኪዳን እንሂድና ታምረ ማርያም 3 ቀን ብታስነኪው ይድናል አለች። መድኃኒቱን አቁም ነው አለች። ልጆች ነን እኮ ሳልናገር ቤት አርገሻል ስባል አርጌያለሁ። መድኃኒቱ ደግሞ ሰው እንዳያረግልኝ ራሴ እያልኩ በራሴ ነበር የማረገው። በጣም ነው የሚያቃጥለው። 2 ቀን አረኩት፣ ተውኩት መድኃኒቱ። ከእሷ ጋር 3 ቀን ኡራኤል ቤተክርስቲያን ለኪዳን የተመላለስኩ። እንግዲህ እመቤቴ ማርያም ያረገችልኝን ተአምራት ነው አሁን እየተናገርኩ ያለሁት። ይጠፋል የተባለው 50-50 በቃ። ከዛ 3 ቀን ዲያቆኑ ታምረ ማርያም አይደል መጀመሪያ የሚነበበው፣ ተነቦ ሲወጣ 3 ቀን አስነካል። እኔ ዝም ብዬ ማርያምዬ የጠየኳት እንኳን ማርያምዬ ከማለት ውጪ ምንም ነገር ያልኩት የለም። ሲነካልኝ ማርያምዬ ይላል። 3 እያስነካኝ ለ3 ቀን ደገምኩት ይሄንን። ከዛ በ4-5ኛው ቀን የሚበላኝ የነበረው ደርቆ መፈርፈር ጀመረ። ከዛ እያለ የሆነ እንደዚህ ሻዶ ነገር ማየት ጀመርኩኝ። እያለ ነጩ የተገፈፈ ሄደ። ከዛ በኋላ ኖርማል ሆነ። በቃ እንዲህ በሂደት እያለ ጠፋ የሚያመኝ ነገር የነበረው ምናምን። አሁን አይኔን አክኪው እንኳን አላውቅም። እና ይሄን ታምራት አሁን እኔ ባወራው ስለቀመስኩት ስለተደረገልኝ እዚህ ጋር መጥቶ ይህን የሚያናግረን ነገር እንግዲህ ለእህታችን የተደረገላት ሁላችሁንም ቤት ውስጥ ይግባ ከማለት ውጭ የምናገረው ነገር ይኖራል ብዬ አላስብም። እና በጣም ብዙ እንግዲህ በፕሮቴስታንት እህት ወንድሞቻችን የሚገኙ እንዲሁም በሌላ እምነት የሚገኙ እህት ወንድሞቻችን የሚያነሱት ስለ ገድላትና ስለ ታምራት ነው። እና የእመቤታችን ታምር ሲነበብ በጣም ብዙዎች ይቃወማሉ። እሷ ይህንን አላደረገችም እስከ ማለት እና ክርስቲያን የሆንን ኦርቶዶክሳውያን በሙሉ ግን አንድ ነገር ማወቅ ያለብን ነገር ምንድን ነው? በልባችን ውስጥ ያልተነገረ ተአምረ ማርያም አለ። የሚነበበው እኮ እመቤታችን ያደረገችው ተአምር ነው እና በክርስቲያኖች ልብ ውስጥ ግን ያልተነገረ ተአምር አለ። አሁን ይህንን ተአምር እንግዲህ እኛ ከልጅቷ ሰማን እንጂ ተአምረ ማርያም ላይ የተጻፈ ነገር አይደለምና፣ ስለዚህ ስለ እመቤታችን ያልተነገሩ በጣም ብዙ ተአምሮች አሉ። እነሱም ተአምር የሚገኙት በልባችን ውስጥ ነው እና የተጻፈውን እንደዛ የሚቃወሙ ከሆነ በልባችን ውስጥ ያለውን ደግሞ እንዴት ያዩ? ቃል ያሰማልን ወንድማችን። ምን ይባላል እንግዲህ አሁን እመቤታችን ለሷም የደረሰች ለኛም ለሁላችንም ትረስልን። እንግዲህ ወንድማችን እንዳለው ያልተጻፈ ሆኖ ነው እንጂ በየልባችን ያለ ብዙ የተደረገልን ተአምር አለ፣ ብዙ የተደረገልን ነገር አለ። ያው እሷም እንዳለችው እህታችን ስለምናምነው ለሚያምኑት እና ለአምነው ታደርግልናለን ብለው ለሚመኩባት ታደርጋለች እናታችን ቅድስት ድንግል ማርያም። ይህም በድንቅ አይደለም እኮ አይደለ? እንደው ተአምር ማድረግ አይደለም፣ ከተአምር በላይ ተአምር የሆነውን
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እሷ ወልዳልናለች እና ከዚህ በላይ ተአምርም የለም። ይሄ ነበር ተአምር የሚባለው እና ሌሎቹ እንደው ጥቂት ትንሽ የሚባሉ ነገሮች ናቸው ከተአምር በላይ ሆነው ጊዜያትና ሰዓታትን የማይገድቡት አምላክን ወልዳልናለች እና ከሱ በላይ ተአምር የለም እና ሌሎቹ አሁን ተደረገልን የምንላቸው ከሱ የሚያንሱ እንጂ የሚበልጡም አይደሉም እና ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያድለን፣ አሜን። ወደ ቀጣይ ቪዲዮአችን እንለፍ። መምህራችን ቀሲስ ዘበነ ለማ ያስተምሩናል፣ ይመክሩናል። ወደ እሳቸው እስቲ አጭር ስለሆነ ይዛችሁ እኮ ሌላ ሰው በቃላችሁ ይዛችሁ መናገር አለባችሁ። ሰው እኮ ወሬ ይዞ ያወራ የለ እንዴ? ወሬ ይዞ ነጥብ ሳይጎለው እየቸኮለ ቆይ እንደሱ አይደለም ባክሽን አቋርጠሽ ታወያለሽ። አቋርጠህ አንተም ራስህ ቆይ እንደሱ አይደለም እንዴ አንደራን ይሰማ ነው ትሉታላችሁ። ሌላ ቋንቋ መጠቀም አልፈለኩም። ትሉታላችሁ። እቺን አጭር የእግዚአብሔር ቃል ስሟት። ራዕይ 12:17 በሉ ከኔ ቀጠላችሁ በሉ ተናገሩ። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዛት የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። አንድ በሴቲቱ ላይ ተቆጥቶ በድንግል ማርያም ላይ። ሁለት ተቆጥቶ ማንን ሊዋጋ ሄደ? የእግዚአብሔርን ትእዛዛት የሚጠብቁትን። ሶስት የኢየሱስ ምስክር ያላቸውን። አራት ከዘሯ የቀሩትን ሊዋጋ ሄደ። ምን ሊያደርግ ሄደ? ሊዋጋ። መጨረሻ የት ቆመ? በባህር አሸዋ ላይ ቆመ። ይሄን ነው የባህር አሸዋ የት ነው ያለው? ራሱ ንግግሩ ሄዶ በባህር አሸዋ ላይ ቆመ ነው። አሸዋው የት ነው ያለው? መጀመሪያ ይሄንን ልብ ብላችሁ አንዳንዴ እኮ ሳናስተውላቸው ነገሮችን የምናያቸው ነገሮች አሉ። ዝም ብለን የምናልፋቸው አይደል? ሄዶ ቆመ አለን ዲያብሎስ ዘንዶ። ለምን ሄዶ? ተቆጣ፣ በቃ ተበሳጨ በሴቲቱ ላይ። አንዳንድ ሰው ሲበሳጭ ጥሎ የሚወጣ ሰው የሆነ ግማሹ መጠጥ ቤት ይሄዳል፣ ግማሹ የሆነ ቦታ ይሄዳል። እሱ ተቆጣና የባህር አሸዋ ላይ ነው ሄደው። አንዳንድ ሰው ቁጣውን የሚወጣበት ሰው ይፈልጋል እኮ። አንዳንድ ጊዜ ቁጣውን ሄዶ የሚገልጥበት ቦታ ይፈልጋል እኮ። ይሄ ዘንዶው ዲያብሎስ ተቆጣ። በእመቤታችን ተቆጥቶ እሷን ስላልቻለ፣ ሚካኤልን ስላልቻለ፣ ገብርኤልን ስላልቻለ ቅዱሳን መላእክት ጥበቃቸው ከእናንተ ጋር አይሁን። ጠብቋችሁ፣ ክንፋቸው ጋርዳችሁ፣ እንደ እንጦንስ እኔ ልጋርደው እንደሚል ሚካኤል ይጋርዳችሁ። ጠላት ዲያብሎስ ዘንዶን ከእግራችሁ በታች ይጣልላችሁ፣ ይቀጥቅጥላችሁ። አዛኝቱ ድንግል ማርያም በወርቅ ልብሷ ሽፍን ታርጋችሁ ክፉ አይንካችሁ። ተቆጣና ወዴት ሄደ? የባህር አሸዋ ላይ ቆመ። ለምን? ሶስት ምክንያቶች። ለምን? አንድ የእግዚአብሔርን ትእዛዛት የሚጠብቁትን፣ ሁለት የኢየሱስ ምስክር ያላቸውን፣ ሶስት የሴቲቱን ዘሮች ከዘሯ የቀሩትን ሊዋጋ ሄደ። ተበሳጨ። ስለዚህ እነዚህን ሄጄ አጠፋለሁ አለ። ማንን? ጻድቃንን። ማንን? ሰማዕታትን። ማንን? ቅዱሳንን። ማንን? የኦርቶዶክስ ተዋህዶ ክርስቲያን ልጆችን። ምክንያቱም እነሱ ናቸው ድንግል ማርያምን የሚጠሩት። የእግዚአብሔርን ትእዛዛት የሚጠብቁትን ሕጉን ይጠብቃሉ፣ ድንግልን ያውቋታል። የኢየሱስ ምስክር ያላቸው ማለት ኢየሱስን ያውቁታል፣ ኢየሱስ ከድንግል ማርያም እንደተወለደ ያውቃሉ። ከዘሯ የቀሩ አለ የድንግል ማርያም ልጆች ስሟን የሚጠሩ አማላጅ የሚሉ እነዚህን ይዋጋል። ከዚህ ተቃራኒ ኮንክ አይዋጋም። ልብ በል። የእግዚአብሔርን ትእዛዝ ካልጠበቅ ካንተ ዘማዊ አይዋጋም። የኢየሱስ ክርስቶስ ምስክር ያላቸው አለ ሰማዕታትን። አንተ ኢየሱስ አምላክ ነው ካላልክ ሊዋጋ አይችልም። አምላክ ነው ስትል ግን ይዋጋል። ስሙን መጥራት እሱም ይጠራል። በጌርጌሴኖን ታይቷል። ቅዱስ እግዚአብሔር ልጅ ልታጠፋን መጣ ይለዋል። እየተንቀጠቀጠ ያምናል የሚለው መጽሐፍ ቅዱስ አይደለም። ምግባር ከሃይማኖት ቃለ ሕይወት ያሰማልን መምራችን
አባታችን ሊቀ ማእምራን መምህር ዘበነ ለማ ድንቅ ትምህርት አስተምረውናል። እንግዲህ አሁኑ የእመቤታችን ስትሆኑ ጌታችንን ስትጻሩ ስሙን ሰይጣን የሚዋጋችሁ መዋጋት የሚጀምረው የዛን ጊዜ ነው ብለው አስተምረውናል። ቃለ ሕይወት ያሰማልን። በድጋሚ ድንቅና ጦም የሆነ ትምህርታቸው መቼም የማይሰለች ነው። ያው እየመረረን የምንወጣትን ደግሞ ልክ ልካችንን የሚነግሩን አባት ናቸው። ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮ እንለፍ። ሀገር ንገሩኝ እስቲ። አሁን ድምጻችሁን ከፍ አድርጋችሁ የምጠይቃችሁ መልሱ። የማን ሀገር አልኳችሁ? የማን ሀገር? እርግጠኞች ናችሁ? የኔ ሀገር ብለህ አልከለልክም። የኔ ርስት ብለህ አልተከፋፈልክም። ይቺ ሀገር የእግዚአብሔር ሀገር እንደሆነች ታውቃለህ፣ ታምናለህ። ምን አከፋፈለህ በጎጥ? ምን አከፋፈለህ በቋንቋ? ምን አከፋፈለህ በዘር? ለምን እንወሻሻለን? ዛሬም የቃል ኪዳኑ ታቦት ፊት ቆመን ለምን ሐሰት እንናገራለን? አንተ ጎጃሜ፣ አንተ ጎንደሬ አልተባባልክም። አንተ ትግሬ፣ አንተ ጉራጌ አልተባባልክም። ትላንት የዘራኸውን ዛሬ እያጨድከው ነው። የእግዚአብሔር ሀገር የማን ሀገር? ቅዱሳን የተሰደዱባት የእግዚአብሔር ሀገር ኢትዮጵያ፣ ሀገር እግዚአብሔር። ቅዱሳን የፈለሱባት የጸሎታቸውን ወዝ ያፈሰሱባት ሀገር እግዚአብሔር ኢትዮጵያ። ወደ እግዚአብሔር ሀገር ወደ ኢትዮጵያ ሂድ አለ። እመቤታችን በስደቷ ዘመን የባረከቻት ሀገር፣ በኪደተ እግሯ የቀደሰቻት ሀገር፣ ድንግል ማርያምን በእንግድነት የተቀበለች ሀገር፣ ሀገር እግዚአብሔር ኢትዮጵያ ዛሬ ለትውልዷ ጠበበች፣ ለዜጎቿ ጠበበች፣ ለእህትና ለወንድማማች ጠበበች። አብሮ ለበላ፣ አብሮ ለጠጣ፣ አብሮ ለተካፈለ፣ ማህበራዊ ኑሮ ለተሳተፈ፣ ለተጋባ፣ ለተዋለደ ጠበበች። ድንግል ማርያምን የተቀበለች ሀገር፣ ገብረ መንፈስ ቅዱስን የተቀበለች ሀገር፣ እና አቡነ አረጋዊን የተቀበለች ሀገር፣ ተስዓቱ ቅዱሳንን የተቀበለች ሀገር፣ እና አባ ሳሙኤል ዘዋልድባ የጸሎት መጽሐፋቸውን በአንበሳ ላይ ጭነው እግዚአብሔርን በአራቱም ማዕዘን የባረኩባት ሀገር እግዚአብሔር ኢትዮጵያ። እልል አያስብልም? እልል አትበሉ፣ እልል አትበሉ። እልል አይደለም። እየተከፋፈልክ እልል ብለህ እግዚአብሔርን አትሸውድም። እልል አያስፈልገውም። ዛሬ ለእኔና ለእናንተ ጠበበች። እናትህ ነፍሰ ጡሯ ልጇን በማይጸኗ እንደተሸከመች ተሰደደች። ማጠባት፣ መውለድ፣ መታረስ ሲገባት በዋሻ ውስጥ ተደበቀች። ድንግል ማርያምን የተቀበለች ኢትዮጵያ፣ የአስራት ሀገር ተብላ የተሰጠች ኢትዮጵያ። እንዴት ኢትዮጵያዊቷን እናት እምዬን መቀበል አቃታት? ትውልዱ በትውልድ ላይ መጨከን እንዴት ደፈረ? እንዴት ደስተኛ ሆነ? እንዴት በዘር ተከፋፈለን? የማን ሀገር? ቃለ ሕይወት ያሰማልን አባታችን። አሁን ያለውን የእኛን ሕይወት ነው የሚያሳይ ነገር ነው የሚያሳይ ትምህርት ነው ያስተማሩን። ቃለ ሕይወት ያሰማልን። ያው በዘር ተከፋፍለን ከዚህ አትምጡብኝ አትድረሱብን እየተባባልን በሃይማኖትም እኮ አንድ ሆነን እያለ አንድ እግዚአብሔርን እያመን የተጨካከንን ሰዎች መሆናችን በደንብ ገላልጸው ነግረው አስተምረውናል። እንግዲህ አሁን ልብ ያለው ይስማ ነው። በጣም የሚያሳዝን ጊዜ ላይ ነን። የምንከፋፈልበት ወንድም በወንድሙ ላይ የተጨካከነበት ዘመን ላይ ስላለን እንደው ለኛ ለእያንዳንዳችን የሚሆን ትምህርት ተግሳጽ ነው የነገሩን። ይህ ደግሞ ለእያንዳንዳችን የሚነካ ነገር ነው፣ ሁላችንም ማለት ነው። ሁላችን ላይ የሚደርስ እና የሚነካ ወይም ደግሞ የሚመለከት መሆኑን ነው። ቃለ ሕይወት ያሰማልን አባታችን፣ እግዚአብሔር ይስጥልን። ወደ ቀጣይ ቪዲዮአችን እንለፍ። ማንጠፍ አይቻልም። ክርስቲያኑ ውስጥ ተጨማሪ ምንጣፍ ከክርስቲያኑ ውስጥ ተጨማሪ ምንጣፍ ማንጠፍ አይቻልም። የቤተ ክርስቲያኗ ምንጣፍ በቂ ነው። ገጠር አይደለም፣ ሲሚንቶ ላይ አይደለም የቆም ነው፣ አፈር ላይ አይደለም። በቂ ምንጣፍ አላት የቤተ ክርስቲያኗ። ግቢ ውስጥ እያልኩ አይደለም።
ቤተ መቅደስ ውስጥ ምንጣፍ የሚያነጥፉ እናቶች ይዞ መጥተው ይሄ አሁን ይሄ መስገጃ ይዞ መሄድ የኛ ስርዓት ነው አይደለም። በነገራችን ላይ ማለት ሌሎች ናቸው መስገጃቸውን ትከሻቸው ላይ አድርገው የሚሄዱት። እኛ ቤተክርስቲያን ነው የምንሄደው ነጠላችንን ለብሰን ሲቆም ደግሞ እኮ የቀድሞቹ አባቶች አሸዋ ከበረሃ አምጥተው አሸዋ በትነው አሸዋው ላይ ይሰግዳሉ፣ መከራውን ለማስታወስ የክርስቶስን ማለት ነው። እኛ ደግሞ ሸፍነን ነው የምንሰግደው ጭራሽ ማለት ነው። የቤተክርስቲያኑ አቧራ እምነት ነው፣ ቢነካን ምን ችግር አለ? ከሆነ ደግሞ ለኛ የሚሆን ለመቀመጫችን ያህል እንጂ የሌላውን ሰው ቦታ ሁሉ መያዝ በጣም ከባድ ነው እና ከዚህ ድርጊት መቆጠብ አለባቸው። በእነሱ የምንማረር ሰዎችም ደግሞ እንደሚያልፍ ስላላወቁት ስላልተረዱት ቆጥረን የቤተ ክርስቲያኒቷ አለመሆኑን አምነን ሳንከፋ ሳንበሳጭ፣ እነሱ ቤተ ክርስቲያኒቷን አይወክሉም አይደለም። ብዙ ጊዜም እኮ ድግስ ላይ እናያለን። ባለቤቱ ድግስ ደግሶ ብዙ ሰዎችን ጠርቶ አስተናጋጆቹ ግን ሊያበላሹት ይችላሉ አይደል? አጠገብሽ ላለው ሰው 2 እንጀራ ሰጥተው ለአንቺ ደግሞ 1 ሊሰጡሽ ይችላሉ። ባለ ድግሱ ይሄን አላለም፣ አስተናጋጆቹ ግን ያበላሻሉ። እና ባለ ድግሱን ማየት ነው ሁልጊዜም እግዚአብሔርን ማየት፣ ሁልጊዜም ቤተክርስቲያንን ማየት ነው። እነዚህ ሰዎች ስላላወቁ ነው። ቃለ ሕይወት ያሰማልን መምህራችን፣ እናመሰግናለን በጣም። አሁን ደግሞ ህማማትም እየቀረበ አይደለ? ስለዚህ ያው እሱን ይመለከታል ይመስለኛል ይህን ትምህርት። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን አባታችን። እንግዲህ ቤተ መቅደስ ውስጥ ምንጣፍ ማንጠፍ አይፈቀድም። በግቢ ውስጥም እንኳ ቢሆን ባይነጠፍ መልካም ነው። ግን ደግሞ ቢነጠፍ ደግሞ የራሳችን ለራሳችን የምትበቃን የምትሆንም ማንጠፍ ሌሎችን እንዳንረብሽ በሚል ነው። ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን እናልፋለን። ቀጣይ ቪዲዮአችን መምህር ዲያቆን ሄኖክ ኃይሌ ይመክሩናል። እስቲ ወደ እሳቸው እንለፍ። ምን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስህ መጠየቅ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ህዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ ምዕመናን? ጾም ብቻ የሚያስወጣው ጋኔን አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔን የለብንም ወይ ነው? ኧረ እኛን ቆይና ቆይ ኢትዮጵያ ሀገራችን አለቅ ያለ ጋኔን የለም ወይ? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አይደል? ይህንን ልጅ ሀገራችን ኢትዮጵያን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት ምንድን ነው? አንዴ ፍቅር በፍቅር ሆነን እፍ ብለን አገር ያዝ እንላለን፣ አንዴ ደግሞ እርስ በርስ እንጋደላለን። አንዴ ወደ ውሃ አንዴ ወደ እሳት የሚጥላት ይችን ሀገር ምንድን ነው? መቼ ነው የሚቆመው የዚች ሀገር ደም? ያቺ ሴት 12 ዓመት ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም ስንት ዓመት ፈሰሰ? ምን የሀገራችን ደም መቼ ነው የሚቆመው? ከኛ መሃል አንድ በእምነት የክርስቶስን ቀሚስ የሚይዝ ሰው ጠፋ ማለት ነው። መቼ ነው የምናርፈው? በግላችንስ ምዕመናን ከልጅነት ጀምሮ የያዘን ጋኔን ምንድን ነው? ማታ ማታ በጨረቃ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምዕመናን አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም? ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ
እባክህ ያንተን ውሃ ስጠኝ፣ ክርስቶስ ለሁላችን የእሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የህይወት ውሃ ለሁላችን ይስጣል። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምእመናን? አሁን አብይ ጾም እየገባ ነው። የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመላል፣ ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። ቃለ ሕይወት ያሰማልን። ለዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። እናመሰግናለን። ይህ እያንዳንዳችን ሕይወት የሚነካ ነው። ጠዋት ቤተ ክርስቲያን እንገኛለን፣ ከሰዓት ደግሞ አልባሌና የማይገባን ቦታ የምንገኝበት ነው። እንግዲህ አሁን ቅዱስ እግዚአብሔር ከእንደዚህ አይነት ሕይወት ይሰውረን፣ በንስሐ የምንመላለስበት ሕይወት ይስጠን። በድጋሚ ቃለ ሕይወት ያሰማልን ለዲያቆን ሄኖክ ኃይሌ እናመሰግናለን። ወደ መጨረሻዎቹ ቪዲዮዎች እናልፋለን። አሁን እስቲ በጣም ሊያስተምረን እና እንደው አሁን በጊዜው እየተነሱ ያሉ ጥያቄዎች በጣም እንደው በኦሮሚያ ክልል ላሉ ወንድሞቻችን ኦርቶዶክሳውያን ሰቆቃ የሆነባቸው ጥያቄ አለና እስቲ እሱን እንመልከትና የራሳችን ምልከታዎች እናስቀምጣለን። ወደ ቪዲዮ እየሄድክ ነው? ወደ ቤተ ክርስቲያን። የኦሮሞ ክርስቲያን የለም። ከማያውቁት ጋራ ምን አከራከረኝ? የኦሮሞ ኦርቶዶክስ የለም የሚል ካለ ይምጣና ይሞክረኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኮራችባቸው ብፁዕ አባታችን አቡነ ጴጥሮስም ፊቼ ሰላሌ ነው ትውልድ ሀገራቸው። እያየህ ተራመድ፣ እየሰማህ አውራ። ግልጽ ነው ገብቶናል በተዋሕዶ ላይ የሚያሴሩት ሴራ። አማራ፣ ኦሮሞ፣ ትግራይ እንዳትሉ የሥላሴ ልጅ ነው ባለማተብ ሁሉ። ትናንትናም ዛሬም ነገም ለዘላለም ቢመርህም ዋጠው በእምነት ብሔር የለም። ቃለ ሕይወት ያሰማልን ወንድማችን፣ በጣም በጣም እናመሰግናለን። በጣም እንደው ተደጋገመ ጥያቄ። ወንድሞቻችን ፕሮቴስታንት የኦሮሚያ ኦርቶዶክስ የሚባል የለም ይላሉ። የሙስሊም ወንድሞቻችን ደግሞ ጭራሽ በዚህ እንደው አንድ ሙስሊም ወንድማችን ባለፈው ምንድነው ሲል የሰማሁት የኦሮሚያ ላይ ክርስቲያን የሚባል ከነካቴው ጭራሽ የለም ወይ ዋቅ የፈታ ነው ወይ ደግሞ ሙስሊም ነው የኦሮሞ ሃይማኖት የሚል ሲናገር ነበር አንድ አላዋቂ ወንድማችን ማለት ነው። እንግዲህ አሁን ለሱም አይነ ልቦና እግዚአብሔር አምላክ ይስጠው፣ ለኛም ደግሞ በዚህ ተዋህዶ ሃይማኖታችን ያጽናል። እንግዲህ እንደዚህ አይነት እንደው በጣም መከራ እየደረሰባቸው ይገኛሉ በኦሮሚያ ክልል ያሉ ኦርቶዶክሳውያን። ለነሱ እንግዲህ አሁን ጾም ጾለትም እንድናረግላቸው እንድንጸልይላቸው ያስፈልጋል። በጣም እንደው አስቀያሚ የሆነ ንግግር ሁላ ነው እንደው በኦሮሚያ እንደና አባቶቻችን እንደና አባ ብዙ ጴጥሮስን የመሳሰሉ ቅዱሳን የወጡበት ነውና የለም ሲል አፉን ሞልቶ በጣም እንደው አሳፋሪና አሳዛኝ ነው። እስቲ ወደ መጨረሻ ቪዲዮአችን እናልፋለን። እስቲ አብረን እንከታተለው። እንጀምር። ኡስታዝ ሁሱ የተናገረበትን ነገር ላሰማችሁ እና ታዘቡ ራሳችሁ። እችን ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። ኢትዮጵያ ውስጥ የዛሬ 10 ዓመት አካባቢ ክርስትና ነበር ወይ የሚባልበት ጊዜ ትደርሳላችሁ አለ። እሺ፣ በጣም አሳዛኝና አላዋቂ ነው።
ምን ለማለት ፈልጎ ነው? እንደው ምን ሊለን ፈልጎ ነው? የዛሬ 10 ዓመት ክርስቲያን የሚባል እንደው ሃይማኖት ከነመኖሩ ራሱ አታውቁም ሲለን ምን ለማለት ፈልጎ ነው? እንደው በጣም እኮ አሳዛኝ ነው። እነሱ ደግሞ ያው ውስጥ ለውስጥ ስራቸውን እየሰሩ ነው። እኛም ልንሰራ ያስፈልጋል እንግዲህ አሁኑ ማለት ነው። ይህ ያለበት ዝም ብሎ እንደማይል ወይ ዝም ብሎ ከመሬት ተነስቶ ሊል እንደማይችል ነውና በጣም እንደው ኦርቶዶክሳውያን ክርስቲያኖች ጥንቃቄ በተሞላበት እኛም ራሳችን ውስጣችን ላይ ልንሰራ እንደሚገባ የሚያሳይ ነው። ከዚህም ቀጥሎ አለ ወንድማችን ጸጋዬ ክፍሉ ከሱ እንድትከታተሉት ጋብዛችኋለሁ። ሙስሊም ወንድሞቻችን ምን ብለው በመስጊዶቻቸው እንደሚያስተምሩና ለይገረም ደግሞ አቡበከር የተባለው ኡስታዛቸው ቀርቦ ያለውና የሚጣረሱ ሁለት ነገሮች ይዘው ወንድማችን ጸጋዬ ያብራራልናል። እሱን እንድትከታተሉ ጋብዣችሁ እኔ ከዚህ ከወዲሁ እሰናበታለሁ። ስለ አብራችሁን ስለነበራችሁ ሁሉ ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ከሳምንት ቸር ሰንብቱ። ሰላም። ኢትዮጵያ ውስጥ የዛሬ 10 ዓመት አካባቢ ክርስትና ነበር ወይ የሚባልበት ጊዜ ትደርሳላችሁ አለ። እሺ እንቀጥልና ሌላኛውን ደግሞ የዋሻውን ሰው ላሰማችሁ። ሴት እንዳትገሉ፣ ምርኮኛ እንዳትገሉ፣ ቤተ እምነቶችን እንዳታቃጥሉ፣ ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። ይሄ ማን ነው የሚለው? እስልምና። ደግሜ ላሰማችሁ። ሴት እንዳትገሉ፣ ምርኮኛ እንዳትገሉ፣ ቤተ እምነቶችን እንዳታቃጥሉ፣ ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። አሁን ይሄ በእስልምናው ቅዱሱ ውሸት ይባላል። ለእምነቱ ሲባል ወይ ደግሞ የእምነቱን ገጽታ ለመገንባት ሲባል የሚፈቀድ የሚዋሽ ውሸት ነው። እስቲ የእነሱ ኡስታዞች በመስጊዶቻቸው ምን ብለው ያስተምራሉ የሚሆን ነገር ደግሞ ጥቂት ላሳያችሁ። አኒ ዘራሪ ሚነል ሙሽሪኪን ከሙሽሪኮች ስለሆኑ ህፃናት ዩበየቱነ በሌሊት ያጠቋቸዋል። ፈዩሲቡነ ሚን ኒሳኢሂም ወዘራሪሂም እንዲሁም ሴቶቻቸውና ልጆቻቸውንም በዚሁ ጥቃት ውስጥ ያገኟቸዋል፣ ማለትም ይገሏቸዋል። ፈቃለ ሁም ሚንሁም ረሱል ሰለላሁ ዐለይሂ ወሰለም እነሱ ያው ከነሱ ናቸው እንደነሱ ነው የሚቆጠሩት አሉ ረሱል ሰለላሁ ዐለይሂ ወሰለም። የደም ካሳም አልከፈሉምም፣ ነገሩንም አጽድቀውላቸዋል። ሐዲሱም ሙተፈቁን ዐለይህ ነው። እነዚህ ሴቶችና ህፃናት የሚገደሉት ሆን ተብሎ ሳይሆን በጅምላ በሚደረግ ጥቃት ነው። ለምሳሌ ሙጃሂዶች ነሳራዎች ላይ በተኙበት በሚፈጽሙባቸው ጥቃቶች ተዋጊዎቹን ከሌሎች መለየት በሚያቅታቸው ጊዜ ወይም እንደ መድፍና ሮኬት ባለ ጅምላ ጨራሽ በሆነ መሳሪያ በሚደረግ ድብደባ ጥቃት ሲፈጽሙባቸው አላም ተዋጊዎቹ ባሉበት ስፍራ ላይ ተቀላቅለው በሚገኙበት መልኩ የቀበቶ ፈንጂና ፈንጂ የተጠመደ መኪናን በማፈንዳት ማጥቃታቸውን ይመስል በእነዚህ መሳሪያዎች እነሱን መምታት እንደሚፈቀድ ማስረጃው ነቢዩ ሰለላሁ ዐለይሂ ወሰለም በጣይፍ ነዋሪዎች ላይ በምሽጋቸው ውስጥ ሆን ተብለው የማይገደሉ ከመኖራቸውና ከተዋጊዎች ጋር የተቀላቀሉ ከመሆናቸው ጋር መንጀኒቅ ወይም ወስፈንጠር መትከላቸው ነው። ልክ እንዲሁ ዐምር ብኑ ልዓስ በእስክንድርያ ላይ መንጀኒቅ በመትከል ይህንኑ አድርጓል። ቃለ الإمام البغوي رحمه الله في باب البيات ኢማም البغوي رحمه الله በሌሊት በተኙበት ኩፋሮችን ስለማጥቃት በሚያወራው ምዕራፍ እንዲህ አሉ። وفيه دليل على جواز البيات በዚህ ውስጥ በተኙበት ማጥቃት وقتل أهل الشرك على الغرة والغفلة የሽርክ ባለቤቶችንም በተዘናጉበት ሁኔታ መግደል وإن كان فيه إصابة ذراريهم ونسائهم እንዲሁም በውስጡ የሴቶቻቸውና ልጆቻቸው መገደል ቢኖር እንኳን የተፈቀደ እንደሆነ وأن النهي عن قتل نسائهم وصبيانهم في حال التميز والتفرد ሴቶቻቸውና ዝርያዎችን መግደል የተከለከለውም በሚለዩበትና ብቻቸውን በሚሆኑ ጊዜ ነው። وكذلك إذا كانوا في حصن ልክ እንዲሁ በምሽጎቻቸው ውስጥ ከሆኑ جاز نصب المنجنيق عليهم በእነሱ ላይ መንጀኒቅ ይሄ ድንጋይ የሚፈናጠርበትን መሳሪያ መትከል ይፈቀዳል። والرمي إليهم بالنار ወደ እነሱም እሳት መወርወር
ይፈቀዳል። ወተግሪቁሁም እንዲሁም ወደ እነማን ነው? ወደ እነማን ነው የሚፈቀደው? ወደ ህፃናቱና ወደ ሴቶቹ በተኙበት ይፈቀድላቸዋል። እነሱ ላይ እሳት መወርወር፣ በድንጋይ አወናጭፎ መምታት ይፈቀዳል እያለ ነው። በደምብ ስሙት። እንዲሁም እነሱን ማስመጥ ይፈቀዳል። ፈቀድ ነሰበ ነቢዩ ሰለላሁ ዐለይሂ ወሰለም በእርግጥም ነቢዩ ሰለላሁ ዐለይሂ ወሰለም ተክለዋል ይህንን መንጀኒቅ ዐላ አህሊ ጣኢፍ መንጀኒቀን አው ዐራደተን በጣኢፍ ሰዎች ላይ መንጀኒቅን ወይም ዐራዳህ የሚባለው እንዲሁ እንደ መንጀኒቅ ሆኖ ምሽግን ለማፍረሻነት የሚጠቀሙበት ድንጋይ ማስፈንጠሪያ መሳሪያ ነው። ወሸነ ልጋረተ ዐላ በኒ ልሙስጠሊቂ ጋሪን በበኒ ሙስጠሊቆች ላይም እነሱ የተዘናጉ ሆነው ወረራ አካሂደዋል ነቢዩ ሰለላሁ ዐለይሂ ወሰለም። ወአመረ ቢልበያት ወተሕሪቅ እንዲሁም በተኙበት በማጥቃትና በማቃጠል ላይም አዘዋል ነቢዩ ሰለላሁ ዐለይሂ ወሰለም። ይህም ሸርሑ ሱና ውስጥ የሚገኝ ነው። በመሰረቱ እንዳይነኩ ትእዛዝ ለመጣው መነኩሴዎችም ጉዳዩ ተመሳሳይ ነው። ለመነኩሴ ደግሞ ሊናገር ነው። ለመነኩሳት ለባህታውያን ደግሞ ሊናገር ነው። ቅድም እንደሰማችሁት ሴቶችን፣ ህፃናትና ለሃይማኖት የራሳቸውን የለዩ መነኩሳትን አንገልም ብሏል ኡስታዙ። እዚህ ደግሞ መስጊድ ላይ ደግሞ እንዲህ እየተባለ ነው። እንስማ። ምክንያቱም አቡበክር ረዲየላሁ ዐንሁ ለየዚድ ብን አቢ ሱፊያን ኢነከ ሰተጂዱ ቀውመን ዘዐሙ አነሁም ሐበሱ አንፉሰሁም ሊላህ ራሳቸውን ለአላህ ያገጡ መሆናቸውን የሚሞግቱ ህዝቦችን ታገኛለህ። ፈዘርሁም ወማ ዘዐሙ አነሁም ሐበሱ አንፉሰሁም ለህ ስለሆነም እነሱንም ራሳቸውን እንዳገቱለት የሞገቱትንም ነገር ተዋቸው አሉ። ኢማም ማሊክ ዘግበውታል። በእነሱ ላይ የሚኖረው የመገደል ፍርድም ህዝባቸው ዘንድ ባላቸው አቋም ይለያያል። ከእነሱ ውስጥ ህዝቡን የተለያየ በቤተ መቅደሱ ውስጥ የተነጠለ በቤት የማይቀላቀላቸው በሐሳብ የማይጠቅማቸው ከሆነ በዚህ ላይ እስከቆየ ድረስ በዚህ ላይ ይተዋል። እነሱን ተቀላቅሎ የሚገኝ ወይም ወደ ወዳቂው ሃይማኖታቸው የሚጣራ አሊያም ለነሱ መካሪና ጠቋሚ ከሆነ ፍርዱ ከተቀሩት ተዋጊዎች ፍርድ አይለይም። እንደውም እሱ ከነሱ በላይ ከሃዲና ተዋጊ ነው። በዚህም ላይ ተመስርተው ዑለማዎች በገዳሞችና ሰው የሌለባቸው አካባቢዎች ውስጥ ከሰዎች ተቋርጠው በሚገኙ መነኩሴዎችና ቤተክርስቲያንን በሚያስተዳድሩት ቄሶች መካከል ለይተዋል። እነዚህ ከመጀመሪያዎቹ በተቃራኒ ይገደላሉ፣ ባሪያም ይደረጋሉ። ይህም ለመነኩሳቱ የደም ጥብቅነት ካለመኖሩ ጋር ነው። ምክንያቱም እነሱ በሽርክና በታላቁ አላህ በመካድ ላይ ቆይተዋል። ለዚህም ሲባል ቄሶችን መነኩሳትንና ከነሱ ውጭ ያሉትን በማጥቃትና በመጉዳት እንዲሁም በመግደል ወደ አላህ መቃረብ ይቻላል። እንደውም እነሱ ናቸው የክህደት መሪዎች። አላህ ስብሓነሁ ወተዓላ እንዲህ አለ፣ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ ሊቃውንቶቻቸውንና መነኩሳቶቻቸውን ከአላህ ሌላ አማልክት አድርገው ያዙ። አተውባህ 31 እነሱም በመግደል ውስጥም ቢኢዝኒላህ ተዓላ ታላቅ ምንዳ ይኖራል። ቃል ኢማም ኢብኑ ተይሚያ ረሒመሁላህ እንዲህ አሉ፣ الرهبان الذين تنازع العلماء في قتلهم وأخذ الجزية منهم ዑለማዎች እነሱም በመግደልና ጂዝያ በማስከፈል ላይ የተከራከሩባቸው መነኩሳት هم المذكورون في الحديث المأثور عن خليفة رسول الله أبي بكر الصديق رضي الله عنه يا الله الكريم صلى الله عليه وسلم خليفة كونت أبو بكر رضي الله عنه بتغنيو حديث است يتتكسط ناتشو أنه قال في وصيته ليزيد بن أبي سفيان بوصياته است بادراته است لا يزيد بن أبي سفيان لما بعثه أميرا على فتح الشام شام لمكفت أمير القبلاكت جزيه فقال له في وصيته بادراته لاي اندهلو وستجدون أقواما قد حبسوا أنفسهم في الصوامع راساتهم بقدامات استأقتوا سووچن تاقنيا اللاتشو فذروهم وما حبسوا أنفسهم له النسوننا راساتهم لسو يأقتوا لتنقرن تواتشو وستجدون أقواما قد فحصوا عن أوساط رؤوسهم عندهم يمهل راساتهم آناتاتهم صغر يتلاجوا سووچن تاقنيا اللاتشو يمالت يو بزازمن የነሳራዎች መሪዎች በሙስሊሞች ላይ ይዶልቱ የነበሩት ያስተባብሩ የነበሩት መለያቸው ሙተደይን የሆኑት የመሃል አናታቸው መላጨት ነበር እና እነዚህን ሰዎች ታገኛላችሁ። فضربوا ما فحصوا عنه بالسيف
ያንን የላጩትን ቦታ በሰይፍ ምቱት ማለትም ግደሏቸው ማለት ነው። ወዛሊከ ቢአን አላህ የቁል ይህም አላህ ስብሓነሁ ወተዓላ እንዲህ ስለሚል ነው። ፈቃቲሉ አኢመተል ኩፍሪ ኢነሁም ላ ኢማነ ለሁም ለዓለሁም የንተሁን የክህደት መሪዎችን ከክህደት ይከለከሉ ዘንድ ተዋጓቸው እነርሱ ቃል ኪዳን የላቸውምና። አይበቃን መዋሸቱ አይበቃም? እስቲ ደግመን እናዳምጣት። እንዳትገሉ፣ ምርኮኛ እንዳትገሉ፣ ቤተ እምነቶችን እንዳታቃጥሉ፣ ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። የእነሱ ትውሳቶች ያሉ በመስጊዳቸው ውስጥ ግደሉ፣ እንገለን በናሽ ላይ ስለ ቤተክርስቲያን ጭምር ተዘርዘዋል። ግን ዋናው አጀንዳ እሱ አይደለም። ዋናው አጀንዳ እሱ አይደለም። እና ፕሊስ እባካችሁ መሸወዱ ይብቃ። በኋላሽ ላይ ሊያመጣበታል አቡበከር ሊያመጣበታል። ይገረም እንዴት አድርጎ ሲሰክሰው እንደነበር እናያለን። በርጋሽ ላይ አንዱ የሚያስጠቃኝ ነገር በርጋሽ ላይ ማስመሰል አልችልበትም። በጣም ተመልከቷቸው። መስጂድ ውስጥ በሏቸው ይላሉ፣ እዚህ ደግሞ የኛዎቹ ያሽቃብጣሉ። ይሄ ደግሞ ድሬዳዋ ላይ ነው፣ የእኔ ድሬዳዋ ማለት ነው። የካሜራ ፍቅር ያለባቸው አንዳንድ ሰዎች አሉ።